ያኔ ነበር ማለት ጀመረ። ያኔ እንኳን ሲያወሩ ኤቭሪዴይ የሚጠራው ይነስኝ ያወሩትን ነገር በሙሉ ነው ያውቃል አይቻለሁ። ገባ አይደለ? እዚህ ጋር ብሽሽቅ ራሱ የሚይዘው ከኔ ጋር መሆን ነው ፈልገው ለምን ከኔ ጋር ብሽሽቅ የሚይዘው ለምን ከኔ ወጥ መውጣት የሚያቅተው ገባ አይደለ? ኢቭን አመት ሆኖናል አይደል? ሰው የሆነ ነገር ማስተካከል ባይፈልግ ከኔ ጋር በዚህ ልክ ለምን እንደዚህ መሆን ይችላል? እኔ እኮ በግልጽ ባንተን ፊት የራስን ኑሮ መኖር ይችላል። እኔ ጋር ያለን ነገር በሙሉ ወሰድና ልጅ ማየት በምትፈልግበት ጊዜ መንግስት ባስቀመጠልህ ህግ ባስቀመጠልህ አግባብ መሰጠ ያልኩት አላደረገውም እስካሁን ድረስ የራሱን የሚፈልጋቸው ነገሮች እኔ ጋር ነው የተቀመጡት። ለምን ይሄን ነገር ታደርጋለህ? ያንን ነገር እንዲያቆም አንቺ እንድናልኩሽ እኔ ቢያንስ አንቺ ተራሱን አቆም አልቻለም። አንቺ ተይዋለሽ አይደለም እንዴ? እኮ ነገሮችን አመቻቸውለት ነገር ግን ሊተወኝ አልቻለም። የራሱን ነገር በደንብ ማወቅ ፈለኩኝ። እኔ ደግሞ በምን አይነት መንገድ አወኩኝ? ከፍቅር ጋር በሚያወራበት ጊዜ ሁሌ ስለኔ ነው የሚያወራው፣ ሁሌ ስለኔ የኔ ስም ነው የሚያነሳው ምናምን ገባ አይደለ? እዛች ጋር ይሉኝ ታይዞት ከሷ ጋር እንዳለ ተረጃሁ ገባ። በቃ አላቅም እኔ ከእናንተ ጋር የሚሆን ባወራው ነገር ይሁን እስከዛሬ ባሳለፈው ነገር ይሁን ወደ ኋላ መመለሱን ፈርቶ ይሁን አላቅም ገባ አይደለ? ስለዚህ የእሱን ስሜት በደንብ ማወቅ ይችላልበታለሁ። አሁን ዘመንሽ ነው አብርሃም ሁሌም በእድሜ ነው እስከዛሬ እያደረገ ያለው ገባ አይደል? ለምንድን ነው እንደዚህ የቆመ እያለን እኮ እስከዛሬ ድረስ ከእናንተ ጋር የምንጨቃጨቀው ከአንቺ ጋር የምናወራው ከአብርሃም የምናወራው እንደ ጫወታ አብርሃም ድራማ ነው ያዘው። ህይወቱን ሙሉ ድራማ ነው እየሰራ ያለው። እኔ አንተ አድርግ ያልከኝን ነገር ሳላደርግ ያለፍኩበት ጊዜ አለ። ሁን ያልከኝን በሙሉ አንተ የምትለኝ ነገር በሙሉ እየታዘዝኩኝ ለማድረግ ሞክሬ አውቃለሁ አይደል? ያንን ነገር እንኳን ሳደርግ በእልህ ነገሮችን እያስኬደ ነበር ወንድም ነው እንጂ እኔ አይደለሁኝም። ሰው ከራሱ ጋር መታረቅ እንኳን አልቻለም ገባ አይደል? ስለዚህ ከራሱ ጋር እንኳን እንዲሆን ጊዜ ማንም እየሰጠው አይደለም። አንቺ አንዱን የከለከልሽው ጊዜ ነው። የራሱን ስሜት እንኳን ለማወቅ ነው እኔ ሞከርኩኝ። ጊዜ ሳልሰጠው ቀርቻ አይደለም። በጣም ብዙ ጊዜ ነው ሰላሙን አሁንም ድጋሚ ነሳሽው ገባሽ?